ኦርቶዶክስ ሆንክ ባለማህተብ ሆንክ ኦርቶዶክስ ብቻ ሳትሆን ሰባዊነት የሚገድህ ከሆነ ቢያንስ በሆነ ጊዜ ይቺ ቤተክርስቲያን ውለታ ውላልህ ከሆነ ይሄን መረጃ አዳርስ። ሀገር ውስጥ ከሀገር ውጭ ያላችሁ በተለያዩ ቋንቋም ቢሆን ድምጽ ሆኗቸው ሼር የማያደርግ እንዳይኖር የሚያስነባ መረጃ እነግራችኋለሁ። ብንወድም ባንወድም ጥቁር ለብሰን እንድናለቅስ የሚያደርግን መረጃ እነግራችኋለሁ። ዛሬ ቤተክርስቲያን በይበልጥ እጅግ በደንብ አድርጋ አልቅሳለች። ለምን? ምዕመኖቿ ተገድለዋል። የራሷ ይቺ ቤተክርስቲያን ራሷ እንኳን ተቃጥላለች። ታቦት ከአንድ ወደ አንድ ቦታ ተሰዷል። እህል ወድሟል። ሌላው ዓለም አይደለም፣ እዚሁ ኢትዮጵያ ማኅበረ ቅዱሳን በዘገባው እንዲህ ሲል አወጣ። በምስራቅ አርሲ ሀገረ ስብከት ከ10 በላይ በሌሎች ደግሞ እስከ 37 የሚጠጉ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸው ተቃጥሏል። እንደ ወትሮ አርሲ ይህንን አድርጋለች። አሁን የመረረ የከረረ ሆኗል። ይሄም ትናንትናና ዛሬ የሰማነው መረጃ ነው። 23-24 ላይ ማለት ነው። አሳዛኝ ነው። ቤተክርስቲያን ተቃጠለ ተባለ። እርግጥ ቤተክርስቲያን ቢቃጠል ህንጻው ነውና ህንጻው ይሰራል። ነገር ግን በርካታ ምዕመናን ተገድለዋል። በርካታ ውድመት ደርሷል። ከብቶቻቸው፣ ንብረቶቻቸው ተዘርፈዋል። የቅዱስ ታቦቱ ታላቁ መስዋዕት የሚቀርብበት መሰዊያው ነው ተሰዷል። ምዕመናንም ከአንድ ቦታ ወደ አንድ ቦታ ይዘው ለመሄድ ተገደዋል። 101 ዓመት ያስቆጠረው 4 ትውልድ ያህል የቆየውም ቤተክርስቲያን ዶግ አመድ ሆኗል። አርሲ ነው ይሄ የሆነው። ጥቁር ለብሰን እናነባለን። ማንን እንደምንጠይቅ አናውቅም። አብዛኛዎቹ በጫካ ውስጥ ገብተዋል። የተቀሩት ደግሞ በሜዳ አሉ። ይዘው የሄዱት፣ ይዘው የሮጡት፣ ይዘው ያመለጧት አንድና አንድ ይች ማህተባቸው ናት። ክርስቶስ ኢየሱስ በቀራኔው ኮረብታ ላይ በዚህ መስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ተቤዥቶናል። አንገታችን ይቆረጥ ይሆናል እንጂ ይህንን መስቀል ከአንገታችን አናወጣም፣ ማተባችን አንበጥስም ብለው ክርስቶስን ይዘው ሄደዋል። አቤቱ ጉልበቴ ሆይ እወድሃለሁ፣ ኃይሌ፣ አምባዬ፣